ደሞ ምን ጣለብኝ ልብሽ ቤቴ ማን በክፉ አየብኝ ልጆችሽ አላሜን ያሁን በዚህ ዘመን በርስት ይጣላሉ ቢሉኝ እንዴት ነው ልጆችሽ አላሜን ለያዥ ለገናዥ ያስቸገሩ 3 ልጆች ያሉት አንድ አባት ነበር። ታዲያ ጸባቸው ሁሌም እርስ በርስ ነው። ዕለታት በአንድ ቀን አባት 3 እንጨቶችን አንድ ላይ ያሰረና ይህን እንጨት የሰበረ ንብረቴን በሙሉ ይወርሳል አለ። ሁሉም በፌዝ ይህማ ቀላል ነው አሉ። ነገር ግን እንዳሰቡት አልሆነም። ያለ የሌለ ጉልበታቸውን ተጠቅመው ሞከሩ። አሁንም አልተሳካም። በመጨረሻም አባት የታሰረውን ገመድ ፈቶ አንድ ባንድ ይሰባበራቸው ጀመር። ከዛም እንዲህ አላቸው፣ እናንተም እንዲሁ ናችሁ። አንድ ስትሆኑ ጠላት አያሸንፋችሁም፣ ስትከፋፈሉ ደግሞ በቀላሉ ትጠቃላችሁ። አንድነት ኃይል ነው አላቸው። ወዳጆቼ እኛም እንደ ሀገር ለመቆም አንድ መሆን ይጠበቅብናል። ብዙ የተለያዩ ብሔሮች፣ ብዙ የተለያዩ እምነቶች እንዳሉን እናውቃለን። ነገር ግን ግጭቶችን በመነጋገር በመመካከር መፍታት ለዛሬ ብቻ ሳይሆን ለነገም ለሀገራችን ትልቅ ጠቀሜታ ይኖራል ብዬ አስባለሁ። ስለዚህ አሁኑኑ ቆም ብለን እናስብ። ያለችን አንድ ሀገር ነች። አንድ ዓላማ ይዘን በተለያየ አስተሳሰብ ወደፊት መቀጠል እንችላለን። ሰላም ለሀገራችን፣ ሰላም ለኢትዮጵያችን። ብሩክ ዚቲ ነኝ። ቸር ቆዩልኝ።